ዶክተር ዳስከራር ታዬ እንኳን ወደ ፖድካስታችን በደህና መጣ። ወደ መጀመሪያው ጥያቄ እሄዳለሁ። እንደሚታወቀው ኢትዮጵያ የባህር በር ጥያቄን በተደጋጋሚ ስታነሳ ቆይታለች። ሆኖም ግን ኢትዮጵያ አሁን ባለው ሁኔታ በዋናነት በጅቡቲ ወደብ እንደምትጠቀም እናውቃለን። በተጨማሪ ደግሞ በበርበራ ወደብ ላይ ወደ 19% ባለቤትነት እንደነበራት ይታወቃል። ስለዚህም ኢትዮጵያ የባህር በር ጥያቄ ስታነሳ ምን ማለት ነው? ከዚህ ጋር ተያይዞ ደግሞ በሌሎች ሀገራት በኩል የተሻለ ተጠቃሚነት ወይስ ሙሉ ባለቤትነት? እሺ፣ አመሰግናለሁ። እንግዲህ ያው ሰፋ ያሉ ሀሳቦችን ነው አንድ ላይ ያነሳሽው። ኢትዮጵያ ያው የባህር በር የሌለን ሀገር ነን። የባህር በር አለመኖር በራሱ ችግር ነው። ከዛ ደግሞ የባህር በር ሳይኖርሽ ቀርቶ ደግሞ በአስቸጋሪ ሁኔታ ውስጥ መኖር ደግሞ ሌላ ችግር ነው። ምን ማለት ነው? የምንኖርበት ቀጠና የዚህ የሰለጠነ አይነት የቢዝነስ ዲል የሚደረግበት ቀጠና አይደለም። አንድ ሁለተኛ፣ በመሰረተ ልማት አንጻር የምትፈልጊውን ሸቀጥ እና አገልግሎት በአጭር ጊዜ በጎረቤት ሀገራት በኩል ማስተላለፍ የማይቻልበት ሁኔታ አለ እና በጎረቤት ሀገራት መካከል ደግሞ ያለው የመተማመን እና አብሮ የመስራቱ እድል እዚህ ቀጠና ላይ ዝቅተኛ ነው። የምንኖርበት ቀጠና እንደዚህ ሆኖ እኛ ደግሞ የባህር በር የለንም። በተለይ ከኢትዮ ኤርትራ ጦርነት በኋላ በብዙ መጠን የጅቡቲ ጥገኛ ሆነናል። ከቅርብ ጊዜ ወዲህ ኦፍ ኮርስ የበርበራ ወደብና የላሙ ወደብም የተሻለ አገልግሎት ወደ መስጠት እየገቡ ነው ያሉት። ይሄ ባለበት ሁኔታ ነው እንግዲህ አሁን ኢትዮጵያ የባህር በር ጥያቄ እያነሳች ያለችው እና ምን አይነት ጥያቄ ነው የባህር በሩ ጥያቄ ስንል ሁለት አይነት ጥያቄ አለ ብለን ልንወስደው እንችላለን። የመጀመሪያው ኮመርሻል አክሰስ የምንለው ነው። ኮመርሻል አክሰስ ማለት በተሻለ ዋጋ በፉክክር ላይ የተመሰረተ የምንፈልገውን ነገር ለመግዛት ለመሸጥ ያው ሰርቪስ ነው፣ አገልግሎት ነው፣ የፖርት ሰርቪስ። ያንን አገልግሎት በተሻለ ኤፊሽንሲ በተሻለ ዋጋ ማግኘት የሚለው አንደኛው ጥያቄ ነው። ለዚህኛው ጥያቄ ዳይቨርሲፋይ ማድረግ ትክክለኛው መልስ ነው። ጅቡቲ ላይ እንጠቀማለን፣ በርበራ እንጠቀማለን። ወደፊት ደግሞ ሌሎች በዚህ በቀንዱ ላይ ወደቦች እየለሙ ከኛ ጋር በኢንፍራስትራክቸር እየተሳሰሩ በሄዱ መጠን ኮመርሻል አክሰሱ እየሰፋ ይሄዳል። ይሄ ኮመርሻል የሚባለው ጥያቄ እኛ ጥያቄውን አነሳንም አላነሳንም አገልግሎቱን የሚሰጡ ሀገራት ራሳቸው እንኩ ብለው ሊሰጡት የሚችሉት አገልግሎት ነው። ምክንያቱም ትልቅ የገቢ ምንጭ ስለሆነ ማለት ነው። በእርግጥ የቀጠናው ሀገራት በዚህ ሌቭል ያስባሉ፣ እሱ ሌላ ጥያቄ ሆኖ ማለት ነው። አንደኛው የወደብ ጥያቄ ከዚህ ከኮመርስ አገልግሎት ከማቅረብ ጋር የተያያዘ ነው እና እኛ ደግሞ አሁን ለጊዜው አንድ ወደብ ላይ ጥገኛ ስለሆንን ኢንፍራስትራክቸሩም ደካማ ስለሆነ የትኛውም ነገር ሲከሰት ተጋላጭ ስለሆንን፣ ለምሳሌ ሰሞኑን ማዲያዎች ላይ ከፍተኛ ሰልፍ ነበረ። ናፍጣ የለም። ለምን? 3 ቀን ጅቡቲ ለበዓል ምክንያት ተብሎ ጅቡቲ ተዘግቶ ነበረ። ጅቡቲ ለ3 ቀን በበዓል ምክንያት የመንግስት አገልግሎትና የንግድ አገልግሎት ሲቆም ኢትዮጵያ ውስጥ ቀውስ የሚፈጠር ከሆነ አማራጭ ማጣት ምን ያህል ቀውስ ወደፊት ሊያመጣ እንደሚችል ማሰብ ይጠይቃል። ስለዚህ ለኮመርሻል ፐርፐዝም ዳይቨርሲፋይ ማድረግ ያስፈልጋል። ኋላ ላይ በደንብ እናያለን የተስፋ አደርጋለሁ ጥያቄዎች ላይ። ሁለተኛው ደግሞ ሶቨሪን አክሰስ የምንለው ወይም ራሳችን ኦውን አድርገን ራሳችን እያለማን ራሳችን ለምንፈልገው አገልግሎት፣ ለደህንነት አገልግሎት ሊሆን ይችላል፣ ለቢዝነስ ሊሆን ይችላል፣ አሳ ለማልማትም ሊሆን ይችላል። እሱን የምናገኝበት እድል ካለ ወደ ባህር መውጣት የአገሪቱን የባህር በር ባለቤትነት ማረጋገጥ የሚል ደግሞ ጥያቄ አለው። ይሄኛው በመንግስት በተደጋጋሚ የሆነ ነገር እንስጥና ይሄንን ፍላጎት እናሟላ በሚል በሰጥቶ መቀበል እና በድርድር እየተባለ የሚጠቀሰው ማለት ነው። ጥያቄው እንግዲህ ይሄ ነው። ለኮመርሻል ፐርፐዝ እና የራስ የሆነ ደግሞ የባህር በር ለማግኘት የሚደረግ ጥያቄ ነው ያለው።
ምናልባት አሁን ለምን ተነሳ የሚል ጥያቄ አብሮት ሊኖር ይችላል ብዬ አስባለሁ። ወይንም ይህን ጥያቄ እንድናነሳ ያስገድድን ነገር ምንድን ነው የሚል ጥያቄ ሲነሳ ያው ማንም ሀገር ሁሉም ሀገር ቁጭ ብሎ የራሱን ናሽናል ኢንትረስት ነው ካልኩሌት የሚያደርገው። ምንድን ነው ናሽናል ኢንትረስትሽን ካልኩሌት ስታደርጊ ደግሞ ምንድን ነው አስሮ የያዘሽ ነገር የሚለውን አብረሽ ታሳያለሽ። እና እንግዲህ ኢትዮጵያ ይሄ እያደገ የሚሄድ ኢኮኖሚ ያላት ሀገር ነች። ረዥም ታሪክ ያላት ሀገር ነች። እንደዚህ ባለ ሁኔታ ታጥረን መቀመጥ ሎጂካልም አይደለም። ስለዚህ የተሻለውን አለ የሚባለውን አማራጭ መፈለግ አስፈላጊ ነው። ሁለተኛ ደግሞ ኢትዮጵያ እንደ ሀገር ራሱ ህልውናዋ ሰው ተቀበለውም አልተቀበለውም በሁለቱ ውሃዎች የተያያዘ ነው። ከአባይ ጋር በተያያዘ ብዙ ዋጋ ከፍለናል ለዘመናት። ከዛ ጋር በተያያዘ ብዙ ጦርነቶችን አሳልፈናል። ብዙ ስጋቶች በተደጋጋሚ መጥተውብናል፣ አሁንም አለ። ሌላኛው ደግሞ የዛኛው ኤክስቴንሽን የሆነው ከዚህ ከቀይ ባህር ጋር የተያያዘ ነው። ኢትዮጵያ የቀይ ባህር ሀገር ነበረች፣ ኦፍኮርስም ነች። ይሄንን ማረጋገጥ ያስፈልጋል። ሌላው የኢኮኖሚ የምኑ ጫና እንዳለ ሆኖ ማለት ነው። የትኛውም ሀገር ወዳድ ኢትዮጵያዊ ይሄን ጥያቄ ሲያነሳው ነበረ። አሁን በመንግስት ደረጃ ሊነሳ ችሏል። እዚህ ደረጃ ላይ ነው ያለው ያስባለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኢፌዴሪ የተወካዮች ምክር ቤት በሚያደርጋቸው ንግግሮች በተደጋጋሚ የወደብ አማራጮችን ማስፋት አሁን አንተ እንደጠቀስከው አስፈላጊነቱን ያነሳሉ። ከዚህ ጋር በተያያዘ ከጅቡቲና ሶማሊላንድ ጎን ለጎን አማራጭ የሚሆኑት እነ ሶማሊያ፣ ሱዳንና ኤርትራ ናቸው። ከሶማሊያ ጋር እየተሰራ ያለው ስራ እንዳለ ሆኖ በሱዳን ያለው የፖለቲካና የጸጥታ ሁኔታ እንዲሁም ከኤርትራ ጋር ያለው ውጥረት ኢትዮጵያ የባህር በር አማራጮቿን የማስፋት እቅዷን ለማሳካት ምን ተግዳሮቶችን ይፈጥሩባታል? ይሄ አጠቃላይ የሆርን ጂኦፖለቲካ አሁን ባለው ሁኔታ የበለጠ እየተወሳሰበ ነው እየሄደ ያለው ባለፉት 5-6 ዓመታት መፍትሄ ከማግኘት ይልቅ። ይሄ ደግሞ በየትኛው መስፈርት ቢታይ አደጋ ነው፣ ስጋት ነው። አንድም ይሄን ጥያቄም እንዲጎላ የሚያደርገውም ይሄ ነው። የምንኖርበት ቀጠና ተገማች አይደለም። ብዙ ፍራጃይል የሆኑ መንግስታት ያሉበት ነው። አሁን ደግሞ የለየለት ግጭት የተገባበት ሁኔታ ነው ያለው። ከሱዳን ብንጀምር ሱዳን ሰላም ብትሆን ኢኮኖሚዋ እያደገ ቢሄድ ከሱዳን ጋር የተጀመሩ ጠንካራ የሚባሉ ኢኮኖሚ ግንኙነቶች ነበሩ። ነዳጅ ከዛ ይገባል፣ የግብርና ምርቶች ይገባሉ። ከኛም ወደ ሱዳን የሚሄዱ ሸቀጦች ነበሩ። ከዛ በተረፈ ደግሞ ቢያንስ የሰሜን ምዕራብ ኢትዮጵያን ከፖርት ሱዳን ጋር ለማገናኘት ጥረቶች ይደረጉ ነበረ፣ ፍላጎቶችም ነበሩ። አሁን ይሄንን ማሰብ ሌግዠሪ ነው። ምክንያቱም ሱዳን በቀውስ ውስጥ ነው ያለችው፣ በጦርነት ውስጥ ነው ያለችው። አይደለም ለኢትዮጵያ ልትተርፍ በራሷ ገና የትኛው ኃይል አሸንፎ ይወጣል፣ መቼ የተረጋጋ መንግስት ይመሰረታል የሚል ጥያቄ ውስጥ ነው ያለችው። ሶማሊያን ብትሆን በእርግጥ ከኢትዮጵያ ጋር ያለው ግንኙነት አሁን እየተስተካከለ መጥቷል። ነገር ግን ሶማሊያ ራሱ ገና ብዙ በተለይ አሁን ከዚህ ያለፈችበት ካለው ትራንዚሽን ከአፍሪካ ህብረት የሰላም አስከባሪ ኃይል አለ ድጋፍ የሚያደርግ ሶማሊያ ተረጋግታ እንድትቆም። የሱኛው ኃላፊነት ዲሴምበር 2024 ላይ አልቆ አሁን አዲስ አውሶም የሚባል እየመጣ ነው። በዚህ ትራንዚሽን አልሸባብ የመጠንከር ነገር እያሳየ እንደሆነ እያየን ነው። ከዛ በተቃራኒው ደግሞ በሶማሊያና በሶማሊላንድ መካከል ያለው ግንኙነት ወዴት ይሄዳል የሚለው እርግጠኛ መሆን አልቻለም። ይሄ ደግሞ የኛን የባህር በር ፍላጎት የራሱ የሚፈጥረው ተጽዕኖ አለ። በእርግጥ ከሶማሊያ ጋር ግንኙነታችንን ማደሳችንና በቱርክ በኩል የተጀመረው ድርድር የሆነ ፍሬ ይዞ ይመጣል ብለን እንጠብቃለን። ሌላው ግን ብዙ ምክንያት ይሄ ነው ምክንያቱ ብለሽ የማትጠቅሹ ከኤርትራ በኩል እየመጣ ያለው ተቃውሞ እና ሁኔታ ነው። በእርግጥ ኤርትራ የራሳቸው መንግስት አላቸው፣ በወደዱት መልኩ እየተዳደሩ ነው በውስጥ ጉዳያቸው። እኛ አስተያየት አንሰጥም። ግን
የባህር በር ጥያቄ ከሚገባው በላይ ጩኸት የፈጠረው ኤርትራውያን ዘንድ ነው። ይሄ ባይሆን ጥሩ ነበረ። ማለት ኤርትራውያን የባህር የኮመርሻል ሰርቪስ ለኢትዮጵያ እያቀረቡ እነሱም ተጠቃሚ እኛም ተጠቃሚ ብንሆን ለሁለቱም ሀገራት ህዝቦች መሻሻል ትልቅ አስተዋጽኦ ያደርግ ነበረ። ተያይዘን የምናድግበት ሰፊ እድል ነበረ። ነገር ግን ይሄ አይደለም እያየን ያለ ነው። ከፍተኛ ሁኔታ ገና ከሶማሊላንድ ጋር ስንፈራረም ጊዜ ጀምሮ የትም ሀገር የኤርትራን ያህል የተቃውሞ ድምፅ አላሰማም። ከዛ በኋላም በተደጋጋሚ የኢትዮጵያ ተቃዋሚ ናቸው ተብሎ ከሚታሰቡ አገራት ጋር በእነሱ ካልኩሌሽን እኛም በእርግጥ የእኛ ታሪካዊ ጠላት ከምንላቸው ጋር ጭምር አላስፈላጊ የሆነ ወዳጅነት በመፍጠር ብዙ አይነት የፕሮፓጋንዳም ስራ እያደረጉ ያለበት ሁኔታ አለ። በእኔ እይታ እኛ በኤርትራ በኩል በአጭር ጊዜ ልናገኝ የምንችለውን እድል እያጣን ነው ያለ ነው። ነገር ግን ደግሞ እኛ ብቻ አይደለም እየተጎዳን ያለ ነው በዚህ ሁኔታ። እነሱም ማግኘት ያለባቸውን ነገር እያገኙ አይደለም። ሌላው በዚህ ጉዳይ ላይ ኤርትራውያን የሚያሳዩት አቋም በኢትዮጵያና በኤርትራ መካከል በዘላቂነት መምጣት ያለበት ሰላም እንዳይመጣም እንቅፋት እየተፈጠረ ነው ያለው። ዘላቂ የሆነ ሰላም ሊመጣ የሚችለው በሁለቱ ሀገራት በንግግር፣ በድርድር፣ በሰጥቶ መቀበል መርህ ነው። ሁለቱ ሀገራት አብረው የኖሩ ሀገራት ስለሆኑ ብዙ መነጋገር ያለባቸው ጉዳዮች አሉ ብዬ አስባለሁ። በጣም ብዙ። ከነዛ ጉዳዮች አንዱ እንዴት አድርገን ነው ወደፊት አብረን ምንሄደው፣ ወደፊት እንዴት አብረን ነው ምንቀጥለው፣ ሀብቶቻችን እንዴት አድርገን ነው ምንጠቀመው፣ ኢትዮጵያውያን ኤርትራ ውስጥ ሲኖሩ እንዴት ነው መኖር ያለባቸው፣ ኤርትራውያን ኢትዮጵያ ውስጥ ሲኖሩ እንዴት ነው መኖር ያለባቸው፣ ድንበሮቻችን እንዴት ነው የምናስተዳድረው፣ የእኛን ሀብት እነሱ እንዴት ያለሙታል፣ የእነሱን ሀብት እኛ እንዴት እናለመዋለን በሚሉ በብዙ ጉዳይ መነጋገር ነበረብን። ነገር ግን እዛ ካለው የተዘጋ የመንግስት ስርዓት ወይም የተለያየ ምክንያት በማናውቀው ምክንያት ይሄ ሁኔታ ሊመጣ አልቻለም። ግን እንዳልሽው አንቺም ጥያቄሽ ላይ እንዳነሳሽው በኢትዮጵያ በኩል ይሄ ጥያቄ በተደጋጋሚ በመንግስት ደረጃ በጠቅላይ ሚኒስትር አብይ አህመድ ይነሳል። እንነጋገር፣ ከመነጋገር ውጭ አማራጭ የለም የሚል ጥያቄዎች ይነሳሉ። ነገር ግን እነዚህ ግጭቶችና የመንግስታቱ ባህሪ የሚገኙ በዙሪያችን የሚገኙ መንግስታት ባህሪ የኢትዮጵያን አምቢሽን ከማደናቀፍ ልንለው እንችላለን፣ ወይም የምንፈልገውን ያክል በቀጠናው ላይ ፍላጎታችን እንዳናሳካ እንቅፋት እየሆነ ነው። ግን ማየት ያለብን ኢትዮጵያ ይሄንን ጥያቄ በመንግስት ደረጃ በምታነሳበት ጊዜ በጋራ በሰጥቶ መቀበል የሚለው በእነሱ በኩልም በበጎ ሊታይ የሚችል ጥያቄ ነበር ብዬ አስባለሁ። ባይዘወይ አሁንም እንዳልኩሽ ይሄ ራሽናሊ ጉዳዮችን ካልኩሌት አድርጎ የቢዝነስ ዲሲሽን መውሰድ በዚህ ቀጠና አልተለመደም እንጂ ይሄ 120 ሚሊዮን ህዝብ ያለው አገር ፕላስ 120 እና እያደገ የሚሄድ ኢኮኖሚ ማለት በዙሪያችን ያሉ አገራት እድሉን ቢጠቀሙበት ለነሱ ራሱ ትልቅ የገቢ ምንጭ ነበረ። ይሄንን መረዳት አልቻሉም። ከዛ ይልቅ ይህን ጥያቄ ሴኩሪታይዝ ማድረግ እና በሌላ አቅጣጫ የመተርጎም ቴንደንሲ ይታያል። ዞሮ ዞሮ ግን በቀጠናው ላይ ያለው ዳይናሚክስ በአጭር ጊዜ ይሄንን ጥያቄ እና በሰጥቶ መቀበል መርህ የማሳካት እድላችን ላይ አደጋ እየፈጠረ እንደሆነ ማየት ይቻላል ብሎ መውሰድ ይችላል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያ በመጣው ለውጥ ከኤርትራ ጋር ለረዥም ዓመት የነበረው የሻከረ ግንኙነት በስምምነት ማደስ ተችሎ እንደነበር እናስታውሳለን። ከዚህ ጋር ተያይዞ ከአሰብ ወደ ኢትዮጵያ መንገድ መሰራትን ያካተተው የተለያዩ የጋራ ልማት ስራዎች ነበሩ እንደነበሩ መረጃዎች ያሳያሉ። ሆኖም ግን ስምምነቱ አቅጣጫውን ቀይሮ ወደ ሻከረ ሁኔታ ተመልሷል። በአንተ እይታ በሁለቱ ሀገራት መካከል የምናየውን ውጥረት የፈጠረው ምንድን ነው ብለህ ታስባለህ? እንግዲህ ያው እንዳልሽው 2018 በፈረንጆቹ ወይም በእኛ 2010 ለውጥ ሲመጣ ይሄ ለውጥ በጎ ተጽዕኖ ከፈጠረባቸው ቀጠናዎች መካከል በኢትዮጵያና በኤርትራ መካከል ያለውን ግንኙነት በበጎ መልኩ መቀየር ነበረ። ለውጡን ተከትሎ የኤርትራ ፕሬዝዳንትም የኢትዮጵያው ጠቅላይ ሚኒስትርም በመንግስታት መሪዎች ደረጃ የካፒታሎችን የመጎብኘት
የህዝብ ለህዝብ ግንኙነቱም የመሻሻል ኢትዮጵያውያንም ኤርትራ እየሄዱ አንዳንድ አካባቢዎችን የመጎብኘት እድል፣ በርካታ ኤርትራውያን ደግሞ በገፍ ወደ ኢትዮጵያ የመግባት በሩ ሁሉ ተከፍቶ ነበረ። ከዛ ባለፈም ደግሞ በቴክኒካል ደረጃ የመንግስታት ተወካዮች እንዴት አድርገን ወደፊት ግንኙነታችን እናሻሽሉ በሚሉ በተለያዩ ርዕሰ ጉዳዮች ላይ ዲፕሎማቲክ ዲስከሽኖችም ተጀምረው ነበረ። ምናልባት አንቺ እንዳልሽውም የአሰብ ወደብን ለመጠቀም ነባሩን መንገድ የማደስ እንቅስቃሴን ተጀምሮ ነበረ። ይሄንን ፈንድ ለማድረግ የአውሮፓ ህብረትን ፍላጎቱን አሳይቶ ከ20 ሚሊዮን ዩሮ በላይ ይሰጣለሁም ብሎ ነበረ። አት ሴም ታይም እንደገና ተጨማሪ ድጋፍ ከኢሚራት ምናምን ለማግኘትም ጥረቶች ተጀምረው ነበረ። ያንን ስታይ በእርግጥም ሁለቱ ሀገራት ግንኙነታቸው እየተሻሻለ እየመጣ እንደነበረ መገመት ይቻላል። ከዛ ግን አይ ዶንት ኖ ኤርትራውያን ነገሮችን በምን እንደሚያዩት አላቅም። ያንን በዛ በተጀመረው የአሰብ ወደብን የማልማት ኢንፍራስትራክቸሩን የማልማት ስራ ላይ በርትቶ ከመስራት ይልቅ ጦርነት ላይ ትኩረት መስጠትን ነው እነሱ ፍላጎት ያሳዩት። በእርግጥ የትግራይ ጦርነት መከሰት ብዙ ዳይናሚክስ አምጥቷል፣ ብዙ ለውጥ አምጥቷል እና ብዙ ሰው እኔን ጨምሮን ጠብቅ የነበረው ጦርነቱ ሲያልቅ ወደዛኛው የቀደመ የልማት እንቅስቃሴ ይገባል ነበረ። ነገር ግን ጦርነቱ ላይ የፕሪቶሪያ የሰላም ስምምነት ሲፈረም በኤርትራ በኩል የነበረው ምላሽ በጎ አልነበረም። ያንን ተከትሎ የነበሩ ንግግሮች በሙሉ ባሉበት ቁመዋል። ያንን ተከትሎ ወደ ልማት በጋራ የመልማት ፍላጎቶች በሙሉ የቆሙበት ሁኔታ አለ። ምናልባት ታስታውሺ ከሆነ ጠቅላይ ሚኒስትር አብይ አህመድ ኤምኦዩን ከመፈራረማቸው በፊት ከሶማሊላንድ ጋር ለፓርላማ አባላት በጽህፈት ቤታቸው ጠርተው ከጠብታ ውሃ እስከ ባህር ውሃ ይመስለኛል ከጠብታ ውሃ እስከ ባህር ውሃ ሚል ይመስለኛል ርዕስ ላይ ገለጻ አድርገው ነበር። ያ ከፍተኛ የሆነ ድንጋጤ ፈጥሮባቸዋል። አዶኖ ለምን እንደዛ እንደፈጠረ አላውቅም። የባህር በር ያስፈልገናል፣ ወደ ባህር በር መመለስ አለብን፣ ወደ ቀይ ባህር መመለስ አለብን የሚል ጥያቄ ሲነሳ እነሱ ብቻም ሳይሆኑ ብዙ ምሁራንም ኢትዮጵያና ኤርትራ ዙረው ወደ ጦርነት ሊገቡ ነው የሚሉ እንትኖች ትንታኔዎች ሁሉ ይቀርቡ ነበረ። ዙሮ ከዛ ጊዜ ጀምሮ የሁለቱ ሀገራት ግንኙነት እየቀዘቀዘ መጥቷል። የተጀመሩ ድርድሮችም ሲቀጥሉ አላየንም። በተቃራኒው ኤምኦዩ ስንፈራረም ሞቃዲሾ ተቃውሞ ነበረ፣ የአስመራ መንግስትም ተቃውሟል። ስለዚህ ሁለቱ አንድ ላይ በመግጠም ያ ኤምኦዩ ፌል እንዲያደርግ እንዲሁም በኢትዮጵያ ላይ እና በዛቻ የሚፈጥሩ ሀገራት ሁሉ ወደ አንድ የመምጣት አዝማሚያዎችን እያሳዩ መጡ። ኤርትራ ለምን ተቃወመች የሚል ጥያቄ ስናነሳ ምናልባት እንግዲህ ከራሳቸው ስጋት አሰስመንት የመጣ ሊሆን ይችላል። ኤርትራውያን እንዴት እንደሚያስቡ አናውቅም፣ ግን የሚመስለኝ ያ ነው። የስጋት አሰስመንታቸው በጣም የተለጠጠ ይመስለኛል። ኢትዮጵያ የባህር በር ጥያቄ ያነሳች ማለት ትወረናለች ብለው ሊሰጉ ይችላሉ። ወይንም ደግሞ ኢትዮጵያ የባህር በር አገኘች ማለት አይ ዶንት ኖ በምን አይነት እንዳዩት፣ ግን ጥያቄው በኢትዮጵያ ሳይድ ክፍት ነበረ። ሌሎች ስፔኩሌሽኖች አሉ ሊነሱ የሚችሉ ለምን ኤርትራ እንደዚህ ያደረገች እንደዚህ የሚሉ ብዙም እዚህ ጋር ዲስከስ ማድረጉ በእነሱ ጉዳዮች ያን ያህል ጠቃሚ ነው ብዬ አላስብም። ነገር ግን የተጋነነ ስጋት አሰስመንት አላቸው የሚል የኔ ምልከታ አለኝ። ጥሩ። ከዚህ ጋር በተያያዘ ከኢትዮጵያ ውጥረቱን ለማርገብና ነገሩን ወደ መስመር ለመመለስ ምን አይነት ዲፕሎማሲያዊ መንገድን ብትከተል ይሻላል ብለህ ታስባለህ? እኔ አሁንም ኤርትራን በተመለከተ ሁሉም ተስፋ ተሟጧል ብዬ አላምንም። አት ዘ ሴም ታይም ደግሞ ኤርትራን በተመለከተ የኤርትራ መንግስትም ያን ያህል በዚህ ጉዳይ ላይ ቢሰራ ይጎዳል የሚል እምነት የለኝም። ባይዞ በአንድ ጉዳይ ላይ ሁለት ሀገራት አብረው ሊሰሩ እና ረዥም መንገድ ሊሄዱ የሚችሉት የሚገናኙበት ጉዳይ
ሁለቱንም ሀገራት የሚጠቅም ከሆነ ነው። በዚህ አሁን በኤርትራና በኢትዮጵያ ጉዳይ እየተነሳ ያለው የባህር በር ጉዳይ ሁለቱን የሚጠቅም ከሆነ አብረውት ሊሰሩበት ይችላሉ። የማይጠቅም ከሆነ የሆነ ቦታ ላይ ፌል ያደርጋል። አሁን እኔ ኤርትራን በተመለከተ ተስፋ አለ አሁንም የምለው ይሄ ጉዳይ ኤርትራንም የሚጠቅም ጉዳይ ስለሆነ ነው እና ቶታሊ ተስፋው ተሟጧል በቃ ምናምን ብዬ አልወስድም። በቃ ለይቶልን ወደ ጦርነት እንገባለን፣ ጦርነት ኢዝ ኢኔቪቴብል ምናምን ከሚሉትም ወገንም አይደለሁም። ምክንያቱም እሱንም ማለት አንችልም። ምክንያቱም ቢያንስ በኢትዮጵያ ደረጃ ያለውን ራስን የመግታት ሰልፍ ሪስትረንት የምንለውን እሱን አንደርስታንድ አድርጋለሁ። ፕላስ ደግሞ በጦርነት ይሄንን ዓላማ ማሳካት ከጥቅሙ ጉዳቱ ነው የሚያመዝነው። በሰላማዊ መንገድ ነው የምናሳካው የሚል የመንግስት አቋም አለ። ምክንያቱም ጦርነት ገባን ማለት የበለጠ ጉዳት ማምጣት ነው። ኤንዌይስ ምን ተስፋ አለ፣ ምን የጋራ ጥቅም አለ የሚለውን ማንሳቱ ጠቃሚ ይመስለኛል። ምን ተስፋ አለ ብዬ ሳስብ አይ ቲንክ ኤርትራውያንም ይረዳሉ ብዬ አስባለሁ። ይሄ ወደብ ቢለማ ኢትዮጵያውያን ቢጠቀሙበት እነሱም ተጠቃሚ እንደሚሆኑ ያውቃሉ ብዬ አስባለሁ። ምክንያቱም ኢቭን ከ2018 በፊትም አሁን እየወጡ ያሉ አንዳንድ መረጃዎችን ስንሰማ በጋራ የመልማት ፍላጎቶች ከኢትዮጵያ ከኤርትራም ሳይድም በይፋ ጎልተው ባይወጡም እንትኖች ይወጡ ነበረ። እንደውም በቅርቡ ጄኔራል ዮሐንስ ያሳተሙትን መጽሐፍ ሁሉ እያየው ወደ 2016፣ 17፣ 18 አካባቢ የነበሩ የድርድር አዝማሚያዎች ሁሉ እንደነበሩ ማየት ችያለሁ እና ኤርትራውያንም መልማትን ይጠላሉ ብዬ አላስብም። ማደግን ይጠላሉ ብዬ አላስብም። ከዚህ አንጻር ትንሽ ተስፋም አለ ብዬ አስባለሁ። ስለዚህ ሁለቱ ሀገራት ከሰሩ እንትን ይላሉ። ኢትዮጵያ ምን አይነት ዲፕሎማሲ ትከተል፣ ምን አይነት አማራጭ እንከተል የሚለው በእኔ እይታ አሁን ላይ ቀጥታ የኤርትራ መንግስትን ኢንጌጅ ማድረግ የግንኙነት አግባቦች ስለጠበቡ አስቸጋሪ ይመስለኛል። ነገር ግን የኢትዮጵያ ወዳጅ የኤርትራም ወዳጅ የሆኑ በርካታ ሀገራት አሉ። ኢትዮጵያውያንም ኤርትራውያንም የአባል የሆኑባቸው በርካታ ተቋማት አሉ። የሁለታችንም ወዳጅ የሆኑ ሀገራት ሁለቱን ሀገራት ወደ ድርድር በማምጣት ትልቅ ሚና ሊጫወቱ ይችላሉ ብዬ አስባለሁ። ይሄንን የሚደረግ ከሆነ አይ ቲንክ ኤርትራውያንም ወደ ድርድር ይመጣሉ ብዬ አስባለሁ። ለዚህ ደግሞ እንግዲህ ዓለም አቀፋዊ ሁኔታውም ማተር ያደርጋል ብዬ አስባለሁ። በጃንዋሪ 1 2024 እንደ አውሮፓውያን አቆጣጠር ከሶማሊላንድ ጋር የተፈራረምነው ኤምኦዩን በተመለከተ ኤርትራና ጅቡቲ ከሶማሊያ ባልተናነሰ ተቃውሟቸውን ማሰማታቸውን ይታወሳል። በተለይም ኤርትራ ከጉዳዩ ጋር ተያይዞ ቀጥተኛ የግዛት ሉዓላዊነት ጥያቄ ሳይኖራት ጉዳዩ ከሚገባው በላይ ትኩረት እንዲሰጠው በማድረግ እንዲሁም ግብፅን የጨመረ የኢትዮጵያ ጂኦፖለቲካል አምቢሽን ለመግታት የታለመ የሶስትዮሽ አጋርነት እስከ መፍጠር ደርሳለች። ኤርትራ በዚህ ደረጃ ስጋት ውስጥ እንድትገባ ያደረጋት ነገር በአንተ እይታ ምን ነበር? አይ ቲንክ ቀደም ካነሳነው ጋር ይገናኛል ብዬ አስባለሁ። የጅቡቲ አንደርስታንድብል ነው። በጊዜው ሪያክት አደረገች፣ ግን መልሶ ቶን ዳውን ነው ተደርጓል። ብቸኛ አቅራቢ ነች። ሁሌም ብቸኛ አቅራቢ ሆና መቀጠል ትፈልጋለች። ኤክስፔክትድ ነው። እኔም ነጋዴ ብሆን አንቺ ሁሌ ከኔ ሱቅ እየመጣሽ የምትገዥ ከሆነ ሌላ ሱቅ ሰፈሬ እንዲከፈት አልፈልግም። ራሽናል ካልኩሌሽን ነው የጅቡቲ አካሄድ። የኤርትራ ግን አንደርስታንድብል አይደለም። የኤርትራ እንደው መሆን የነበረበት ምንድን ነው? ራሽናል ከሆኑ እኔም ይሄን ሰርቪስ አቅርቤ የሆነ ሼር ኦፍ ቤኔፊት እኔ ማግኘት አለብኝ ነው መሆን የነበረበት። ዳትስ ዋይ ሴኪሪታይዝ አድርገውታል ይሄንን አጀንዳ የቅድምም የጀመርኩት ለዛ ነው። እንደውም እኮ አሁን ላይ አክሰስ ቱ ዘ ሲ ወደ ቀይ ባህር መመለስ አለብን የሚል ጥያቄው ሰፋ ብሎ መጣ እንጂ ከጦርነቱ በፊት እኮ ጀስት ኮመርሻል አክሰስ ነው ስንል የነበረው። ያኔም በእኛ ሳይድ መንገዱን ቶሎ የመገንባት ማሽኖችን ምናምን ሁሉ ለእነሱ ባካችሁ በጣም ግፊት እናደርግ የነበር ነው እኛ ነን። መጨረሻ እኮ ቢሳካ ተጠቃሚነቱ የጋራ ነው። ግን they assume የሚመስለኝ ይሄንን አገልግሎት በመስጠት እኛ ብቻ ምንጠቀም ይመስላችኋል ይመስለኛል።
ግን ጅቡቲን ቢያዩ በአመት የሚያገኙትን ገንዘብ ከዚህ አገልግሎት ወደ ህሊናቸው ይመለሳሉ ብዬ አስባለሁ። እንደዚህ አይነት ራሽናል ካልኩሌሽን በኤርትራ ፖሊሲ ሜከርስ ዘንድ የለም። አዘርዋይስ ስፔኩሌት የምናደርገው ነገር ይመጣል ማለት ነው። እሱ ምንድነው? ኤርትራ በዚህ ቀጠና ላይ እሷ ብቻ የበላይ የመሆን ሪጂናል እንትን በየቦታው ጥልቅ እያሉ የመጫወት ፍላጎት አላት ምናምን የሚለው እሱኛውን እንትን እንድናስብ እንገደዳለን ማለት ነው። ራሽናሊ የሆነውን ነገር ማያስቡ ከሆነ እና እሱን ዲሞንስትሬት ማያደርጉ ከሆነ ሌላኛው ባህሪ ሌላኛው ምክንያት በብዙዎች የሚንጸባረቀው ትክክል ነው ብለን እንድንወስድ እንገደዳለን ማለት ነው። ሶ እኛ ወደ ቀይ ባህር በመምጣት ኤርትራውያን ይህች የምታክል ጉዳት አይደርስባቸውም። እንደውም ተጋግዘን የማደግ እድል ይመጣል። ሁለተኛ በኢትዮጵያና በኤርትራ መካከል ያለው ግንኙነት እዚህ አፍሪካ ቀንድ ላይ ከማንም ጋር ሊኖረን አይችልም። ሉክ ከኤርትራ ጋር ካልቸራሊ ተመሳሳይ ህዝብ ነው ያለው። ተመሳሳይ እምነት ነው አክሮስ እንትን ብታይ ያለው። የቋንቋ መመሳሰል አለ። ለረጅም ዘመን ደግሞ አብሮ የኖረ ህዝብ ነው፣ ኮሎኒያሊዝም እስከሚመጣ ድረስ ማለት ነው። ኤርትራ ምናምን የሚባል ሀገር አልነበረም። ኮሎኒያሊዝም ሲመጣ ነው እንትን ያለ እነሱ የፈጠሩት ይሄ የታሪክ ናሬሽን ምናምን እንዳለው ነው ማለት ነው። ግን ኤሪትሪያ የሚባል ስቴት ሁድ ኢስ ኮሎኒያል ክሬሽን። ይሄ አብሮ የኖረ ማንነት ህዝብ ስላለ ሁለትዮሽ ግንኙነቱ ቢጠናከር አብሮ የማደግ እድል አለ። ነገር ግን እነሱ የተጋነነ የስጋት ትንተና ስላለባቸው የኢትዮጵያ ፖለቲካ እንደዚህ እስከሚሆን ድረስ፣ የኢትዮጵያ እንትን እንደዚህ እስከሚሆን ድረስ፣ የኢትዮጵያ ውስጥ እንደዚህ እስከሚሆን ድረስ ብለው የሚደረድሯቸው ነገሮች አሉ። ሁሉም ሊሳኩ ናቸው። የኢትዮጵያ ሁኔታ የሚስተካከለው የኢትዮጵያ ሁኔታ የሚበየነው በኢትዮጵያውያን እንጂ በኤርትራውያን አይደለም። የኤርትራም ሁኔታ የሚበየነው በራሳቸው ነው። እኛ አሁን ከኤርትራ ጋር እንደራደር አብረን እንስራ ስንል ኤርትራ ውስጥ የመንግስት ለውጥ ይምጣ፣ ኤርትራ ውስጥ እንደዚህ አይነት ስቴት ስትራክቸር ይምጣ፣ ሚሊተሪው እንደዚህ ይሁን ምናምን የሚል ጥያቄ አንድም ጊዜ አይነሳም። እነሱ ግን ወደ ድርድር እንምጣ ስንል እከሌ የሚባል ፓርቲ እንደዚህ መሆን አለበት፣ እከሌ የሚባል እንደዚህ መሆን አለበት የሚል በውስጥ ጉዳያችን ላይ ጥያቄ ያነሳሉ። እንደውም በጣም በሆደ ሰፊነት ተይዞ ነው እንጂ አላስፈላጊ ጣልቃ ገብነት ይታያል። ይሄም ሆኖ አብሮ ተደራድሮ አብሮ ተነጋግሮ የጋራ ጥቅሞቻችን ላይ እንስራ ሲባል ነው። ይሄ የሚያሳየው ኤርትራውያን በይፋ ከሚገልጡት ጉዳይ ጀርባ ትልቅ የሆነ ሌላ ሞቲቭ እንዳላቸው አንደርስታንድ እናደርጋለን። ለዚህ ማረጋገጫው ደግሞ ይሄ ጉዳይ በሚነሳበት ጊዜ በዚህ ጉዳይ ተቃራኒ ናቸው ተብሎ ከሚታመኑት አገራት ጋር ነው የተሰለፉት። ለምሳሌ ግብጽ ይህንን ኤምኦዩ ልክ እንደተፈራረምን በይፋ ተቃውመዋል። ከዛ ደግሞ በአረብ ሊግ እና በተለያዩ መድረኮች ይህንን ጉዳይ ሲያንጸባርቁ ነበረ። በሶስትዮሽ መድረክ ደግሞ የቀይ ባህር ተጋሪ ያልሆነ ሀገር ወደ ቀይ ባህር መምጣት የለበትም እያሉ ነው። ግብፃውያን ቢሉ አይደንቁም። ምክንያቱም ከዛም ራሱ ተገፍተን የወጣ ነው የነሱ የቆየ ፕሮጀክት አካል ስለሆነ ማለት ነው። ኢትዮጵያ ደካማ በነበረችበት ጊዜ የተፈጠረ ነው። አሁን ኢትዮጵያ እየጠነከረች ስትሄድ ይሄንን ነው ሪቨርስ ለማድረግ እየሰራን ያለ ነው። ወደፊትም ይቀጥላል። ባይዞ እየጠነከርን በሄድን ቁጥር ብዙ በታሪክ የተፈጸሙብን ኢንጀስቲሶችን እያረምን እያከምን መሄዳችን አይቀርም። ማንም ሀገር የሚያደርገው ስለሆነ ማለት ነው። ለዚህ ጥሩ እንደውም ጠቅላይ ሚኒስትር አብይ መደመር መጽሐፋቸው ላይ እንደሚሉት የታሪክ ስብራቶቻችን የሚሉት ነገር አለ። የታሪክ ስብራቶቻችን ምንድን ናቸው ካልን አንደኛው በአባይ ውሃ እንዳንጠቀም በታሪክ በብዙ መንገድ ጫና ሲደርስብን ነበር። ሁለተኛው ከባህር እንድንርቅ ተደርገናል። በተለያየ መንገድ የውጭ ጫና ይደርሱብን። ይሄንን ነው እናክመዋለን እየተባለ በኢኮኖሚ እየጠነከርን ስንሄድ አጠቃላይ ሀገራዊ አቅማችን እየጨመረ ሲሄድ ይሄንን ማከማችን አይቀርም። ኢሚዲየት ጎረቤት የሆነችው ኤርትራ ከእኛ ጋር ብትቆም አብሮ የማደግ እድሏ የሰፋ ይሆናል። ይታወቃል። ኤርትራውያን ኢትዮጵያ ውስጥ ከጥንት ዘመን ጀምሮ አብሮ የኖሩ ስለሆንን በተለያየ ቢዝነስ ውስጥ ኢንቮልቭ የሚያደርጉ እንደሆኑ ይታወቃል። የሁለቱ ግንኙነት መሻሻል ይሄ የህዝብ ለህዝብ ግንኙነቱንም ያጠናክራል። ይሄን እያዩ የሚቃወሙበት ምክንያት
ሰም ሂድን የሆነ ነገር ስላላቸው ነው ብዬ አስባለሁ። አይ ሆፕ ወደፊት እንግዲህ ይነቃሉ፣ ወደ ራሽናሊቲ ይመጣሉ ብዬ አስባለሁ። ከኤርትራ ጉዳይ ሳንወጣ ካለው ነባራዊ ሁኔታና ከፍተኛ ውጥረት በመነሳት ከኤርትራ ጋር ጦርነት ሊፈጠር የሚችልበትን ፕሮባቢሊቲ እንዴት ያዩታል? ከሱ ጋር በተገናኘ ጦርነት ቢፈጠር የአሰብ ዕጣ ፈንታ ምን ሊሆን ይችላል? ያው እንግዲህ እኔ ፎሬን ፖሊሲ ባለሙያ ነኝና ጦርነት ጥሩም ነው መጥፎም ነው በሚል እይታ አይደለም ጦርነትን የማየው። ጦርነት ለእኔ የውጭ ግንኙነት ማሳኪያ መሳሪያ ነው። በሞራል ፐርስፔክቲቭ አይደለም ማየው። ምን ማለት ነው? በፎሪን ፖሊሲ ግቦችን በማሳካት ሂደት የተለያዩ መሳሪያዎችን ልትጠቀሚ ትችላለች። ኦፍኮርስ ጦርነት የመጨረሻው ነው። ሌሎች መሳሪያዎችን ተጠቅመሽ አልሄድ ሲል የሚመጣ መሳሪያ ነው እና አሁን በኢትዮጵያና በኤርትራ መካከል ያለውን ግንኙነት ተከትሎ ጦርነት ኢኔቪተብል ነው የሚሉም ትንታኔዎች እየመጡ እንደሆነ እያየው ነው። ጦርነት ኢኔቪተብል ነው አይቀርም፣ እነዚህ ሁለቱ ሀገራት መዋጋታቸው አይቀርም የሚል ትንታኔ እየመጣ እንደሆነ እኛም እንሰማለን በቅርበት ጉዳዩ እንደሚከታተል ሰው። በሁለቱ ሀገራት አሁን ባለው ሁኔታ ጦርነት ይከሰታል ወይ ለሚለው ጥያቄ ቀጥተኛ ይከሰታል አይከሰትም ብሎ መመለስ አስቸጋሪ ነው። ግን ወደዛ ሊወስዱ የሚችሉ እንትኖች አሉ፣ መሬት ላይ ምልክቶች አሉ። አዘ ሴም ታይም ደግሞ ጦርነት እንዳይከሰት የሚያደርጉ ምልክቶችም አሉ፣ እንቅስቃሴዎች አሉ። ጦርነት እንዲመጣም የሚያደርጉ እንቅስቃሴዎች እያየን ነው። እንዳይመጣም ደግሞ ይሄ ያለው ሚሊተሪ ፎርሜሽን ወደ ጦርነት እንዳይሄድ የማድረግም ደግሞ እንቅስቃሴዎችንም መሬት ላይ እያየን ያለ ነው። ባይመጣ ደስ ይለኛል፣ ግን ደግሞ አይመጣም ትተሽ ይመጣልን አስቢ እንደሚባለው ይመጣል። ቢመጣ ምን ይፈጠራል፣ ወዴት ልንሄድ እንችላለን የሚለውም ማሰብ ያስፈልጋል ያስባል። ዞሮ ዞሮ የመከሰት እድሉ ዝቅተኛ ነው ብለን እንውሰድ። ግን ደግሞ ወደ ኋላ መለስ ብለን ስናይ 1998 ምንድን ነው የተፈጠረው ብለን ስናይ ስኖት ኢትዮጵያ ያንን ጦርነት የጀመረችው ኤርትራውያን ድንበራቸው ላይ ሩቅ ሆኖ ይኖሩ ነበር። ኢትዮጵያውያንም በራሳችን ድንበር በሚሊሻ አካባቢ እየተጠበቀ ነበር የሚኖረው። ድንገት ባልተጠበቀ ሁኔታ ኤርትራውያን ከፍተኛ ሰራዊት ልከው ወደ ድንበር አስጠጉ። በመቀጠል ደግሞ የኢትዮጵያ ግዛት ውስጥ ታንኮቻቸው ምናምን አሰማሩና ምሽግ መቆፈር ጀመሩ። ያኛው ጦርነት 98 ያልኩሽ በፈረንጆች ነው፣ በ90 በእኛ ያኔ ጦርነቱ ሲጀመር በኢትዮጵያ በኩል በምንም መልኩ ኤርትራ ኢትዮጵያን ፕሮቮክ ታደርጋለች የሚል ግምት አልነበረ። በአብዛኛው የፖለቲካ ሰው አመራር በወቅቱ በነበሩት ኤርትራ ኢትዮጵያን ፕሮቮክ አድርጋ ኢትዮጵያ ደግሞ በዛ ሌብል ራሷን በአዲስ መልኩ አደራጅታ ጦርነት ገጥማ አሸንፋ ማንም በዚህ ካልኩሌት አላደረገም። ስለዚህ ይህን ለምንድን ነው ያነሳሁት? አሁንም አይ ጦርነት አይመጣም ብለን አርፈን እጃችን ላይ አጥፈን ልንቀመጥ አንችልም። በኢትዮጵያ በኩል ያለውን በመንግስት የሚወጣውን ስቴትመንት እንሰማለን። ሁሌ ዲፌንሲቭ ፖዚሽን ላይ ነው ያለ ነው። ሁሌ የምንገነባው የዲተረንስ አቅማችንን ነው፣ የመከላከል ጦርነትን ባለበት የማቆም ነው። ይሄ አለ። ከመጣ ደግሞ አስፈላጊውን እንትን ማድረግ አይ ቲንክ አሰፋውት መሰለኝ። ኢትዮጵያና ኤርትራ አሁን ባለው ሁኔታ ወደ ጦርነት ይገባሉ ወይ ካልን እንደዚህ አይነት ዝግጅቶች ባሉበት ትንሽ ክስተት ሀገራትን ወደ ጦርነት ሊያስገባ ይችላል። በተለይ በዚህ ሰዓት ኤሪትሪያ ኢትዮጵያን በአንድም በሌላም መንገድ ፕሮቮክ የምታደርግ ከሆነ ኢትዮጵያን ከመግባት የሚከለክላት ነገር አለ ብዬ አላስብም። ምክንያቱም ራሳችንን የመከላከል መብት ስላለ ማለት ነው። ከዛ ውጭ ግን ኢትዮጵያ በታሪክም የትኛውንም ሀገር አስቀድማ ወረር አታውቅም። ግን ስትወረር ደግሞ አሸንፋ ነው የምታውቀው። ሶማሊያ ወረው ሞክረዋል፣ ኤርትራ ወረው ሞክረዋል፣ ሱዳን ብዙ ሙከራዎች ነበሩ። ሁሌም ዲፌንሲቭ ዋር ነው የምናደርገው። ዲፌንሲቭ ዋር አድርገን ደግሞ አሸንፈን ነው የምንወጣው። ስለዚህ አሁንም
ጦርነት ይመጣል ወይ? ፕሮባብሊ 50-50 ነው። ግን ፕሮቮክ ካደረጉ አይመጣም ማለት አንችልም። ከመጣ ግን የአሰብ ጉዳይ ብቻ አይደለም። ጦርነት ከመጣ አይ ቲንክ ማየት መደራደርም ያለብን ጦርነት ከመጣ ኢቨን በራሷ በኤሪትሪያ ሀገርነት ላይ ራሱ ድርድር መቀመጥ አለብን ብዬ አስባለሁ። ጦርነት ከመጣ ማን ሊያሸንፍ ይችላል? ምንም ጥርጥር የለው። ምክንያቱም ጦርነትን አሸናፊ የሚያደርገው አንደኛው አቅም ነው፣ ሀገራዊ አቅም ነው። ከዚህ አንጻር ኤርትራውያን ኢትዮጵያን አቅም የሚያውቁትም ይመስለኛል። ጦርነት ከገባን የኤርትራ ሀገራዊ ማንነት ራሱ አደጋ ውስጥ የሚገባ ይመስለኛል። ለእኛ ግን ትልቅ እድል ነው። ያ ጦርነት ቢመጣ አይ ቲንክ በታሪክ አጋጣሚ ያጣነውን እድል መልሰን ለማግኘት በር ይከፍትልናል ብዬ አስባለሁ። ስለዚህ ኢቨን ዞ በሚዲያ እንደዚህ እንትን ማለቱ ባይሆንም እንደ አሰብ ያሉ አማራጮቻችንን ለማግኘት እድል ይሰጠናል ብዬ አስባለሁ። ጥሩ። ከሶማሊላንድ ጋር የገባነው የኤምኦዩ ስምምነት ጋር ከሶማሊያ ጋር ያለንን ግንኙነት እንዲያሻክር አድርጎታል። ነገር ግን ኢትዮጵያ ዲፕሎማሲን መሰረት ያደረገ አካሄድ በመከተል በአንካራው ስምምነት የሻከረውን ግንኙነት መመለስ ችላለች። ይህ ሁኔታ ከሶማሊላንድ ጋር አሁን ያለንን ግንኙነት እና የወደፊት እጣ ፈንታ ላይ ምን አይነት ተጽዕኖ ያሳድራል? ሶማሊላንድ ጋር ያደረግነው ግንኙነት በእኛ ከኢትዮጵያ አንጻር ትልቅ ሚና ተጫውቶልናል። ኢትዮጵያ ይህን ጉዳይ የምር የሚፈልገው መሆኑን ከማሳወቅ አንጻር እና ሰላማዊ አማራጮችን ሁሉ የመፈለግ እና ያንን ያሉ የሰላም ቀዳዳዎችን ሁሉ የመጠቀም ፍላጎት እንዳለን ለዓለም አሳይተናል። ከዛ በተረፈ ደግሞ ማን ይደግፈናል፣ ይህን አጀንዳ ማን ይደግፈዋል፣ ማን ይቃወመዋል የሚለውን ለማየትም እድል የሰጠን እንደ ሊትመስ ቴስት ነው ብለን መውሰድ እንችላለን። ግን ያ ብቻ አይደለም። እስካሁን ድረስ በይፋ ኤምኦዩ ውድቅ ተደርጓል የሚል ነገር አልሰማንም። ምናልባት ከተግባሮች ከእንቅስቃሴዎች ተነስተን ኤምኦዩ አብቅቶለታል ልንል እንችላለን። ግን ዞሮ ከኤምኦዩ አሁን ሰፋ ወዳለው ወደ አንካራ ስምምነት ገብተናል። አይ ቲንክ ያሉ ድርድሮች በቅርቡ ይቋጫሉ ብዬ ተስፋ አደርጋለሁ እና ምን አይነት ወደብ ልናገኝ እንደምንችል፣ ምን አይነት አማራጭ ልናገኝ እንደምንችል በዛ የምናየው ይሆናል። ዞሮ ግን የሶማሊያ እውቅና በኢትዮጵያ እጅ ላይ ብቻ ነው ያለ ብዬ አላስብም። አሁን እንትኑን የሰበርነው ይመስለኛል። አይ ቲንክ የጠርሙሱ መክደኛ ተከፍቷል እና አገራት ራሱ ኮንሲደር ማድረግ የጀመሩበት ሁኔታ አለ። ምናልባት ከኛ ቀድሞ የሆኑ ሀገራትም እውቅና ሊሰጡ የሚችሉበት ሁኔታ አለ። which is good for us እንደውም እኛ ከምንቀድም ሌሎች ቢቀድሙ። ዞሮ በሶማሊላንድ አሁን ባለው ሁኔታ እውቅና ሰጠንም አልሰጠንም የሶማሊላንድን ወደብ የመጠቀም እድላችን ይቀጥላል። በርበራ መጠቀም ባሉብን ሸቀጦች ላይ እየተጠቀምን እንቀጥላለን። መልካም ወዳጅነታችን ይቀጥላል። እንደገና ደግሞ ከሶማሊያ አንጻር እድሎች ካሉ የወደብ አማራጭ ልናገኝ የምንችልባቸው እድሎች ካሉ በዛው እንቀጥላለን ብዬ አስባለሁ። ይህን ይመስላል ሶማሊላንድ። ጥሩ። ወደ መጨረሻ ጥያቄ እሸጋገራለሁ። ቻይና እና አሜሪካን ጨምሮ የተለያዩ የሩቅ ሀገራት በአፍሪካ ቀንድ በመገኘት የባህር ኃይል አስፍረዋል። ከዚህ አንጻር የኢትዮጵያ የባህር በር ጥያቄ ምን ያህል አከራካሪ ነው? ከእሱ ጋር ተያይዞ ኢትዮጵያ በቀጠናው ያላትን ስኬታማ የሰላምና ደህንነት የማስከበር ስራዎች ላይ ያላትን ልምድ በመጠቀም የዓለም አቀፍ ማህበረሰብን ለማሳመን ምን ያህል ትጠቅመበታለች ብለው ያስባሉ? ያው ጅቡቲ ላይ ብዙ ሀገር የባህር በር አላቸው። ማነው ይሄ ወታደር የጦር ሰፈር አላቸው። አሳምፕሽኑ ምንድነው? ሁሉም እዛ ያሉት ሪስፖንሲብል ሆኖ ይኖራሉ፣ ሪስፖንሲብል ሆኖ ስራቸውን ይሰራሉ በሚል አሳምፕሽን ነው ሁሉም በተቃራኒ ጎራ ያሉት ሁሉ ያሉት። ያን ሎጂክ ተጠቅመን ነው እኛ አሁን የባህር በር እንትን ጦር ሰፈርን መስረት ስንል አይሆንም የሚል ጥያቄ ነው ያለው። ዞሮ
እነዚህ ጎረቤት ሀገራት ኢትዮጵያን የሚያዩበትና ሌሎች ሀገራትን የሚያዩበት እይታ የተለያየ ነው። ይሄ የእነሱ የእይታ ጉዳይ ነው። ዋናው ነገር እነዚህን ሀያል ሀገራት እንዴት አድርገን ነው መያዝ ያለብን? እንዴት አድርገን ነው የምናሳምነው? እንዴት አድርገን ነው የእኛን አጀንዳ ወስደው ዓለም አቀፋዊ አጀንዳ አድርገው ያው ዞሮ ሄዶ መጨረሻ ላይ ወሳኞቹ አካላት እነዚህ የዓለማችን ሱፐር ፓወር የምንላቸው ሀገራት ናቸው። ትንሽ አስቸጋሪ ሁኔታ የዓለም ሱፐር ፓወር የምንላቸው ወይም በዩኤን ሲስተም ውስጥ የሴኩሪቲ ካውንስል አባል የሆኑ ሀገራት በብዙ ጉዳዮች ላይ የማይስማሙ ናቸው። ያ አዳጋች ያደርገዋል። ግን ነጣጥለን ብናይ አሁን ለምሳሌ ቻይናን ካየን በሶማሊላንድ በኩል የምናደርገውን ዲል ልትደግፍልን አትችልም። ምክንያቱም ሶማሊላንድ የታይዋን ሪኮግናይዝ ያደረገች ነች። የአንድ ቻይና ፖሊሲን ትቃወማለች። በሶማሊያ በኩል የምናደርገውን ድርድርና በሶማሊያ አማራጭነት ልናገኝ የምንችለውን ግን ልትደግፈን ትችላለች። ኤርትራንም በማደራደር ወደ ጠረጴዛ ከማምጣት አንጻር አስተዋጽኦ ልታደርግ ትችላለች። አሜሪካንን ካየን ደግሞ እዚህ ቀጠና ላይ አሁን ላይ ትኩረታቸው ሶማሊላንድ ነው። የተሻለች ዲሞክራቲክ፣ የተሻለች ስቴብል። ጅቡቲ ላይ እንደውም ሳፎኬትድ ሆነናል፣ ብዙ የጦር ሰፈር በዝቷል። ስለዚህ የተሻለው ሶማሊላንድ ላይ መሄድ ነው የሚሉ ድምፆችን እያየን ነው። ምናልባትም በጥቂት ወራት ውስጥም የተሻለ ስትራቴጂክ የሆነ ግንኙነት ሊመሰርቱ ይችላሉ። እኛ ምን አይነት ዲፕሎማሲ ነው መከተል ያለብን? የትኛው ሀገር ምን ፍላጎት አለው? ከየትኛው ፍላጎት ጋር እኛ ፍላጎታችን አላይ እናደርጋለን? ያው የፍላጎት መጣጣም ከሌለ ዲፕሎማሲ ላይ ቀደምም እንዳልኩት አብሮ መሄድ አይቻልም። በየትኛው ፍላጎት እኛ አብረን ልንሰራ እንችላለን የሚለውን አይደንቲፋይ አድርጎ በነዛ ፍላጎቶች ላይ መስራት ያግዘናል ብዬ አስባለሁ። ትልቁ ጥያቄ ግን ኢትዮጵያ የባህር በር ያስፈልጋታል የሚለው ለራሳቸው ጥቅም ሲሉም ያደጉ ሀገራት ይፈልጋሉ። ምክንያቱም ኢትዮጵያ ካደገች እዚህ ጋር የእነሱን ሸቀጥ የሚገዛ ማህበረሰብ ይፈጠራል። የእነሱ ኢንቨስተር ሲመጣ የባህር በር አላችሁ የለችሁም ወይ ብሎ ይጠይቃል። ምክንያቱም ኢትዮጵያ ውስጥ ምርት ካመረተ በበልክ ወደ ውጭ ለመላክ የባህር በር ያስፈልጋል። ስለዚህ እኛ የተሻለን እየሆንን የምንሄድ ከሆነ እነሱም እኛን የመደገፍ እድላቸው እየሰፋ ይሄዳል። ስለዚህ ጥቅሞቻቸውን ማወቅ፣ በምን ኤሪያ ላይ ምን ፍላጎት አላቸው የሚለውን አይቶ ከራስ ፍላጎት ጋር ማጣጣም የተሻለ ዲፕሎማሲ መንገድ ነው ብዬ አስባለሁ። ምናልባት የምትጨምረው ሀሳብ ካለ የመጨረሻ እድል ስጥ። ምናልባት ልናነሳ የምንችለው ያው በደንብ ስናወራ እንደነበረው አክሰስ ቱ ዘ ሲ የምንለው ይሄ የባህር በር ጥያቄ ኢትዮጵያ ስላነሳችው የጎረቤት ሀገራት እንደ ስጋት ባያዩት መልካም ነው ብዬ አስባለሁ። ምክንያቱም ቅድምም ደጋግመን እንዳልነው ይሄ ለእነሱ ራሱ ትልቅ ማርኬት ኦፖርቹኒቲ ነው ይዞ የሚመጣው። ቢችሉ እንደውም እነሱ ነበሩ ከኢትዮጵያ የኔን ወደብ ትጠቀም የሚለውን ጥያቄ ማምጣት የነበረባቸው እና ጎረቤት ሀገራት እዚህ ጋር ቢሰሩ መልካም ይመስለኛል። ለምሳሌ ኬንያ እንመልከት። ኬንያ ኢትዮጵያ የላሙን ወደብ እንድትጠቀም ማታደርገው ጥረት የለም። ለምን? የተሻለ በፖሊሲ ደረጃ የተሻለ ማሰብ ይችላሉ። የተሻለ ጥቅሞቻቸውን ካልኩሌት የሚያደርጉ ሰዎች አሉ ኬንያ። ተመሳሳይ የሆነ ቴንደንሲ ለእኛ እንደውም በጂኦግራፊ ቅርብ የሆኑ ሀገራት ኤርትራ፣ ጅቡቲ እና ሶማሊላንድ ናቸው ለእኛ ለባህር ቅርብ የሆኑ ሀገራት። እንደዚህ አይነት ቴንደንሲ እነዚህ ሀገራት ቢያሳዩ እነሱም ተጠቃሚ ነው፣ እኛም ተጠቃሚ እንሆናለን። አንደኛው እሱን። ሁለተኛ በጥቅም እየተሳሰረን በሄድን ቁጥር በጠላትነት የመፈላለጋችን ቴንደንሲ እየቀነሰ ይሄዳል። ይህንን ማሰብ አይ ቲንክ ጤናማ የፖለቲካ አስተሳሰብ ነው ብዬ አስባለሁ። በተቃራኒው በጦርነት መፈላለግ የመጨረሻው ጉዳቱ ተያይዞ ነው ማለቅ የሚሆኑ ለስጋት ትንተና፣ ለመሳሪያ ግዢ የሚደረገውን ኢነርጂና የሚጠፋውን ኢነርጂና ሪሶርስ አብሮ ለመስራት አብሮ ለማደግ ቢያውሉት የእነዚህ ሀገራት የተሻለ ቀጠና በመስራት እንችላለን። ባይዘው እኛ በተባበርን ቁጥር የኤርትራ፣ ጅቡቲ፣ ሶማሊያ እና ኢትዮጵያ እጅ ለእጅ መያያዝ የምንችል ከሆነ ቀጠናዊ ጠንካራ የሆነ ቀጠናዊ ማንነት እንፈጥራለን። በእንደዚህ አይነት ማንነት የምንፈጥር ከሆነ ደግሞ ብዙ ሀገራት ቀጠናውን ለመደገፍ ሬዲ ናቸው።
አውሮፓ ህብረትም በል ቻይናም አሜሪካም ተባብረን ይሄን አካባቢ ከስጋት ነፃ እናውጣው የሚል አቋም ላይ የምንደርስ ከሆነ ሁሉም ሀገር ይደግፈናል። ስለዚህ እዚህ ጋር ብንሰራ ቀጠናውም የተሻለ ሆና ለዜጎቻችንም የተሻለ ቀጠና ፈጥራለን ብዬ አስባለሁ። እሺ ዶክተር ዳር እስከዳር በኢትዮጵያና በቀጠናው ዙሪያ ሀሳብን ስላጋራን እጅግ አድርጌ አመሰግናለሁ። እኔም ስለሰጣችሁኝ እድል አመሰግናለሁ።